ሰላም እንዴት ናችሁ? እንኳን ወደዚህ ልዩ ፕሮግራም በሰላም መጣችሁ። ዛሬ የምናወራው ስለ አንድ ድንቅ እና ብዙ ጊዜ ስለማይነገርለት የስኬት ሚስጥር ነው። ስለ ሴትነት ጽናት ብለው ስለ ውስጣችን የማይበገረው ኃይልና ህይወትን የመለወጥ አቅማችን። ለብዙ ዘመናት የሴት ስኬት በቤት ውስጥ ኃላፊነት ብቻ የተወሰነ ይመስለን ነበር። ነገር ግን ዛሬ ዓላማችን እየተለወጠ ነው። ሴቶቹም የመፍጠር የመምራትና ዓለምን የመለወጥ አቅም እንዳላቸው እያሳዩ ነው። ትልቁ ድል የሚጀምረው ወደ ውስጥ በመመልከትና በውስጣችን ያለውን የማይበገረውን የወርቅና የክር በማገናኘት ነው። የሴት ስኬት ስንል ከወንዶች ጋር መፈካከር ወይንም ራስን መለየት ማለት አይደለም። ይልቁንም ፈጣሪ የሰጠንን የመፍጠር አቅም ጥበብና ጽናትን ተጠቅመን የራሳችን የስኬት ማማ የምንገነባበት ጥበብ ነው። ዛሬ ለስኬታችን መሰረት የሚሆኑ 6 ዋና ዋና ነገሮችን የማዳመጥና ከራስ ጋር የመሆንን ነጥቦችን በጥልቅ እናያለን። ይህንን 1 ሰዓት ለራሳችሁ ስጡ እህቶችና እናንተን የዚህ ዓለም ውበትና ጥንካሬ ናቸው። የመጀመሪያውና ዋናው ነጥብ የውስጥ ድምጽን ማዳመጥ ነው። እንደ ሴት ብዙ ጊዜ የምንማረው በሌሎች ሰዎች ፍላጎት ወይም በማህበረሰቡ ግፊት ነው። ጥሩና ጥሩ ሚስት ወይም ጥሩ ልጅ እንድንሆን እንነገራለን። ነገር ግን የእኔ እውነተኛ ፍላጎት ምንድነው? ፈጣሪ በውስጥ የገነባው የመፍጠር አቅም ምንድነው ብለን አንጠይቅም። ራስን ማዳመጥ ማለት ያንን በውስጣችን ያለውን ደካማ ግን እውነት ድምጽ መስማት ነው። አእምሮአችን ሲረጋጋ ልባችን ምን ይለናል? ምን አይነት ህልም ነው የሚታየን? የተግባር ልምምድ። አሁን ለ5 ደቂቃ ያህል አይናችሁን ጨፉና በዙሪያችሁ ያለውን ጩኸትና ጩኸት አትስሙ። ወደ ውስጥ አድምጡ። እኔ ማን ነኝ? ምን የመፍጠር አቅም አለኝ? ምን አይነት አሻራ ነው መተው የምፈልገው የሚለውን ጥያቄ ብቻ ደጋግማችሁ ጠይቁት። ሁለተኛው ነጥብ ራስን መረዳት ነው። የውስጥ ድምጻችንን ከማን በኋላ ያ ድምጽ ምን ማለት እንደሆነ መተርጎም አለብን። የኛ ጥንካሬ ጎኖቹ ምንድናቸው? የሴት ጥበቦች ራህራያችንና የማስተዳደር ችሎታችን የቱ ላይ ጎልቶ የሚታየው? ድክመቶቻችንን ምን አይነት ሁኔታዎች ናቸው? የሚያስደስቱን ምን አይነት ነገሮች ናቸው? የሚያናድዱኝ? ራስን ማዳመጥ በህይወታችን ውስጥ ያጋጠሙንን ውድቀቶችና ስኬቶች እንደገና እንደምንመረምር ይረዳናል። ለምን ወድቅን? ምን ተማርን? ይህንን ዕውቀት ለቀጣዩ እርምጃችን መብራት ይሆናል። የቆርቆሮዋ ቤት ውስጥ እያለ የውስጥ ማንነቱ እየተረዳው ወጣት እኛም ባለንበት ሁኔታ ውስጥ ሆነን ራሳችንን መረመረን አለንበት። እህቶች ራሳችሁን ስትረዱ ማንም ሊያቆማችሁ አይችልም። ሶስተኛው ነጥብ ግባችንን በግልጽ ማወቅ። ራሳችንን ከተረዳን በኋላ ወዴት መሄድ እንደምፈልግ መወሰን እንችላለን። ብዙ ጊዜ የምንሮጠው ያለ ግብ ነው። ነገር ግን ራሳችንን ማዳመጥ ግልጽ የሆነ ቪዝ ይሰጠናል። የኛ የ5 ዓመት የ10 ዓመት ግብ ምንድነው? ለራሳችን ለቤተሰቦቻችንና ለማህበረሰቦቻችን ምን አይነት ለውጥ ማምጣት እንፈልጋለን? እንደ ንስር ከፍ ብለን ማየት አለብን። ተራሮች፣ ሸለቆችና መድረሻችንን ራስን ማዳመጥ ያንን ኮምፒውተርስ ያስተካክልናል። የጊዜያዊ ስሜት ሳይሆን ዘላቂ ስኬት ገንቦ። አራተኛው ነጥብ ጽናትን ማሳደግ ነው። ግባችንን በግልጽ ካወቅን በኋላ ወደዚያ ለመድረስ የሚያስፈልገውን ዋጋ መክፈል አለብን። እንደ ሴት ስኬት ቀላል አይደለም። ውድቀቶቹ፣ ፈተናዎቹ፣ ትችቶቹ፣ ባህላዊ ጫናዎቹ ያጋጥሙናል። ነገር ግን ራስን ማዳመጥ በውስጣችን ያለውን የጽናትና ሆርሞኖች እንደ ኮንዶሚን እና ሲሮት ያነቃቃል። ያ የማይበገረው የወርቅ ክር ይጠነክራል። እንደ ተራራ ተጓዥ እያንዳንዱና እርምጃችንን በጥንቃቄ መራመድ አለብን። ብንወድቅም እንደገና መነሳት አለብን። ራስን ማዳመጥ አትችይም የሚለው የውጭ ድምጽ ትችያለሽ በሚለው የውስጥ ድምጽ እንድንተካ ይረዳናል። ጽናት የስኬት ጥንካሬ ነው። እኔ ማን ነኝ? ዓለም በጩኸቷ በውጭ ትጠራ፣ በሰው መንገድ ሂጄ በሰው ብመራ የልቤን ድምጽ ትቼ ወደ ውጭ ስሮጥ
ከእውነተኛው ስኬት መስመሬ ሲለወጥ ጥያቄ ቀረብኩ ቆም ብዬ ለራሴ። እኔ ማንነኝ ብዬ ሲጨነቅ መንፈሴ። እኔ ማን? በሰው አስተያየት የማለከው ድንቅ፣ ከውጭ ከሚመጡት የሐሰት ዕውቀትና የምርቅ፣ በሌሎች ፍላጎት ህይወት የማልመራ፣ የውስጤን ኮምፒውተር አድምጬ መራ። ራሴን ተረዳው ድክመቴን ያወቅኩኝ፣ ከውድቀቴ ተስፋ ዕውቀት የቀሰምኩኝ፣ ለቀጣዩ እርምጃ መብራቴን ያበራው፣ በልቤ መረጋጋት የውስጤን የሰማው። እኔ እንደ ንስር ወፍ ከፍ ብዬ ሰማይ፣ እንደ ንስር ወፍ ከፍ ብዬ ማይ፣ ከጊዜያዊ ስሜት ከሁኔታው በላይ የ5-10 ዓመት ግቤን አስተካክዬ ወደፊት የምገሰግስ ቪዥን አፍርቼ፣ ጽናት የታጠቅኩኝ በፈተና መሃል፣ አልችልም የሚል ድምጽ የሚሽር በቃሌ፣ እያንዳንዱ እርምጃ በጥንቃቄ ተራምጄ፣ በወድቅ እንኳን የምነሳ ተስፋ በእጅቼ፣ የአእምሮዬን ሰላም አድምቄ የሚይዝ፣ ከሶሻል ሚዲያው ጫጫታ ራሴን የማቅ። እኔ ማንነኝ ላፍታ? ከሶሻል ሚዲያ ጫጫታ ራሴን የሚገታ እኔ ማንነኝ ላፍታ? ይህ ሰላሜ ነውና ለአዲሱ ሐሳቦቼ ትክክለኛ ውሳኔ የምወስንበት አቅሜ፣ አዳዲስ ሐሳቦች ከውስጤ ያፈልቃል። ከትናንትናው አስተሳሰብ ወደ ታላቅ የሚዘልቅ፣ በፈጣሪ አምሳል መፍጠር የሚችል ፍጡር፣ የውስጤ ማንነት አቃንቼ የምኖር። ስለዚህ እኔ ማን ነኝ ብዬ ጠየቁት ጥያቄ፣ ሆኖኛል እንደመናኝ ጥያቄ እኔ እንደመናኝ። እኔ ማን ነኝ ብለህ ውጭ አትፈልገኝ፣ የልቤ ድምጽ ሰምተህ ከውስጤ አገኘኝ። ስኬት የልብ እንጂ የወረቀት አይደለም፣ የውስጡን ያነቃል ይዘገየዋል። ዓለም እኔ ማን ነኝ? ዓለም ተገልብጣ በጫጫታ ሞልታ ታስጨንቀን ጀመር። እኔ ማን ነኝ ማለት ጥያቄ አስረስታ፣ ማውራት መጮህ መሮጥ መፍጠን እንጂ መረጋጋት ታውቀዋለች። ለሌሎች ፈራጅ አድርገን አረፈች። አምስተኛው ነጥብ የአእምሮ ሰላም ነው። ጽናት ማለት ጭንቅላት ማለት አይደለም። ይልቁንም ራስን ማዳመጥ፣ በውስጣችን ያለውን ጩኸት አቁመን ሰላምን ይፈጥረናል። ከራስ ጋር መሆን የሶሻል ሚዲያ ጫጫታ፣ የቤተሰብ ግፊትና የሰዎችን ትችቶች ዞር ብሎ የአእምሮአችንን ሚዛን እንድንጠብቅ ይረዳናል። ይህ ሰላም አዳዲስ ሀሳቦችን ለማፍጠር፣ ትክክለኛ ውሳኔዎች ለመወሰንና ርህራሄዎችን ለመጠበቅ መሰረት ይሆናል። የተግባር ልምምድ፣ ለ5 ደቂቃ ያህል በጥልቅ ተንፈሱ። የትንፋሻችሁን እንቅስቃሴ ብቻ ተከታተሉ። አእምሮአችሁን ከማንኛውም ሐሳብ ነፃ አድርጉ። የውስጥ ሰላምን ተለማመዱት። እናንተ የሰላም እናቶች ናችሁና። ስድስተኛው እና የመጨረሻው ነጥብ አዳዲስ ሀሳቦችን ማፍለቅ ነው። የአእምሮ ሰላም ሲኖረን የውስጣችን የመፍጠር አቅማችን ይነቃቃል። ራስን ማዳመጥ የድሮዎችን አነስተኛ ሀሳቦች ትተን ታላላቅ የቪዲዮዎችን እንድንይዝ ይረዳናል። አዲስ የቢዝነስ ሀሳብ፣ አዲስ የፈጠራ ስራ፣ አዲስ ህይወት መንገድ ወይም አዲስ የቤተሰብ አስተዳዳሪነት ዘይቤ ሁሉ የሚጀምረው ከውስጡ ነው። በፈጣሪ አምሳል እንደተፈጠረን መፍጠር የምንችል ፍጥረት ነን። እህቶች፣ የውስጥ አቅማችሁን ካነቀን ውስጣችንን ውጫዊ ዓለምን የመግዛት አቅም አለን። እናንተን ዓለምን የምታሳምሩ ጥበበኞች ናችሁ። 6 ዋና ራስን የማዳመጥና ከራስ ጋር የመሆን ነጥቦች አይተናል። ከእነዚህ ነጥቦች የስኬታችሁ መሰረት ናቸው። ዓለማችን በጩኸት የተሞላች ናት። ነገር ግን እናንተ የውስጣችሁን የማይበገረውን የወርቅ ክር አድምጡ። ራሳችሁን ተረዱ። ግባችሁን በግልጽ ወቁ። ጽናታችሁን አሳድጉ። የአእምሮአችሁን ሰላም አግኙና አዳዲስ ሀሳቦችን አፍልቁ። ውድ እህቶቼ፣ ስኬት የልብ እንጂ የእውቀት አይደለም። የውስጣችሁን ዓላማ ካነቃችሁት ውጫዊ ዓለም ትገዛላችሁ። እናንተ የማይበገሩ የወርቅ ክሮች ናችሁ። ስለተከታተላችሁን እናመሰግናለን። ለተጨማሪ ህይወት ቀያሪና ስኬት መሰረት ያደረጉት ቪዲዮዎች የቻናላችንን ሰብስክራይብ አድርጋት ትርሱ። በጽናት በጥንካሬና በስኬት
በጥበብ እናሸንፋለን። መልካም